ማንኛውም የኢትዮጵያ ዜጋ በፈለገው የኦሮሚያ ክልል የመስራት የመኖር መብቱ የተከበረ መሆን አለበት። ልንታገልበት ይገባል። ቻይና እኮ እየኖረ ነው ክልላችን አይደለም ከኛ ጋር ጭቆን ህዝብ። ስለዚህ እዚህም ቢሆን እናንተም የዚህ ክልል ተወላጆች ሌሎች መጥተው የመኖር መብታቸውን የመስራት መብታቸውን እስካልተጋፋችሁ ድረስ እንጫንባችሁ በእናንተው ቄ ላይ እኛ ባለቤት እናንተ ሎሌ ሁኑ እስካላላችሁ ድረስ ተንከባክቧቸው ሰርተው ጥረው አላህ በሰጣቸው ንብረት ላይ ይኑሩበት። ይሄን የሚቋቋም አለ? ይሄንን ነው ለማስፈን እየታገልን ያለ ነውና በዜግነትም ሆነ ክልላችሁን ታጋዮች ደማቸውን አፍስሰው አጥንታቸውን ከስክሰው ህይወታቸውን ሰውተው ያመጡት እንጂ ማንም ተራ ባለጌ አሳልፎ የሰጣችሁ አይደለም። በእናንተ ታጋዮች በእኛ ታጋዮች በህዝቦች ታጋዮች የመጣ ነው እና እንደ አንድ አክቲቪስት በዚህ ሀገር ውስጥ ፌደራላዊ ዲሞክራሲያዊ ስርዓት የዜጎች መብትና የብሔሮች እኩልነት የተከበረበት አገር እንዲኖር የታገልኩት እናንተ ወክዬ እስከመጨረሻው መታገላለሁ። ይሄንን አደራውን ነው መቀበልላችሁ። እንደዚህ ብሎ የሚገፋችሁ የፌደራልም ሆነ የክልል መንግስት ሌላም ሆነ የተደራጀ ወንበዴ ከመጣ ከናንተ ቀድሜ እታገላለሁ። ይሄን ቃል ገብላችኋለሁ። በቀለም እንደዛ በድንበር ግጭት በሌሎች ግጭቶች በራሳቸው የሚነሱ አይደሉም። ሁለቱ ለታን እንቀበል። አንደኛ የደረቀ ሳር በሌለበት ክብሪት ብጥል እሳት አይለኮስም። ይለኮሳል እንዴ? ወሮ በሎች፣ ኪራይ ሰብሳቢዎች፣ ኮንትራባንዲስቶች ምንም በሏቸው ምኖች ክብሪቶች ናቸው። ክብሪት ነው የሚጥሉት። ሳሩ ካልደረቀ ግን ያ ክብሪት እሳት አያደርግም። እናንተ ውስጥ ችግር ከሌለ እንደ ህዝብ መጠራጠር፣ አንዱ አንዱን ማማት፣ አንዱ አንዱን ማጥላላት ከሌለ believe me ያ ክብሪት እሳት አይይዝም። በእናንተ ውስጥ መዋደድ፣ መነጋገር፣ መከባበር፣ መተሳሰብ ካለ አይደለም ከናንተ ውስጥ የወጡ ሌባ ካድሬዎች ሂትለር ሊያጣላችሁ አይቻልም። እራሳችሁ እርጥብ ሳር ራሳችሁን አድርጉ። የኛ ሮል እንደ አክቲቪስት የኔ ሮል ውሃ ማርከፍከፍ ነው፣ ሌቦች እሳት እንዳይለኩሱ ማለት ነው። ስለዚህ የሶሻል ፒስ በህዝባችን ውስጥ ያለው የህዝቦች መቀራረብና መስማማት ለነሱ እድል ይዘጋል። ያን ስል ግን አንድ ነገር አስምሬ ልንገር። ከእንግዲህ በኋላ ኢትዮጵያ ውስጥ ብሔርን በብሔር በማጋጨት ቡድንን ከቡድን በማጋጨት ስልጣን ላይ ቆያለሁ ወይ ስልጣን እፈናቀጣለሁ የሚል ካለ እስከ መጨረሻው እንታገለዋለን። እና አብዲሌ እነ ክንፈ ዳኘው የገቡበት ቦታ ላይ ይገባታል። ይሄን ማወቅ አለ። ያ እኔንም ይጨምራል፣ በቀለንም ይጨምራል፣ አብይንም ይጨምራል፣ ገዱንም ይጨምራል። ማናችንም ሰው ማናችን የከፋፍለ ግብዛ ዘመን አልቆለታል። ማንም ሰው ቢሆን ከእንግዲህ በኋላ ኃጢአት ነው። እዚህ ሀገር እኛ ያለን ስንት የተማረ ሰው ባለበት ተራ ካድሬዎች ህዝብን እያጣሉ ስልጣን ላይ ቁጭ ብለው ሀገር እንዳይቸበችቡ ነው። ስለዚህ ከቀበሌ አንስቶ እስከ ፌደራል ህዝብን እያዋጋ ህዝብን እያጋጨ ለራሱ በመሐከል ላይ ሀብታም ለመሆን የሚፈልግ ካለ ያ ዘመን አብቅቶለታል። ከእንግዲህ በኋላ እንደዛ አይነት ስርዓት የለም። ይሄንን ስል ለጉራ አይምሰላችሁ። I know this country ይችን ሀገር አጠርጥሬ ነው ማቃት። ከዛትን ደግሞ እንደማንመለስ አብዲሌን ጠይቁት። ሂዱና ነገታቸው አሰፋ ጠይቋቸው። ሌላ ነገር ይምጣ። ሌላ ነገር ደግሞ ላስረዳችሁ። በኢትዮጵያ ውስጥ ከእንግዲህ በኋላ የአምባገነናዊ ስርዓት ሞቷል፣ ተቀብሯል። የኮለልንበትን ድንጋይ እኛ ነን የምናውቀው። ያው የሞተው የናባይ ፀሐዬ ስርዓት ተመልሶ ስልጣን ይይዛል ወይ ደግሞ እና አብይ አህመድ ኦኬ የሞተው የነ አባይ ፀሐዬ ወይ ደግሞ አሁን እየተንሰራራ ያለው የነ አብይ አህመድ መንግስት አምባገነን ሆኖ ህዝብን እየከፋፈ አንተ ስትከፋፍል ገንዘብ ያከበክፍልኛል ብለህ ያለ ህልመኛ ህልምንቶ ከእንግዲህ በኋላ በኢትዮጵያ ውስጥ
በኢትዮጵያ ውስጥ በዚች ሀገር ውስጥ ዜጎቿ እያሉ አምባገነናዊ ስርዓት ፈጽሞ አያንሰራራም፣ አዲስም ደግሞ አይወለድም። ይሄንን ለሚተሉ ይሄን ስላችሁ አይነው አምባገነናዊ ስርዓት ምን እንደሆነ ህዝብ እንዴት እንደሚጎዳ ከቤተሰቤ አንስቼ ስለማውቀው ከዚህ አንፃር ይሄ ያስፈልጋል። ሌሎች ግን ስለማትዋደዱ ብቻ አንድም ባለስልጣን ስለማትወዱት ብቻ ወይ ደግሞ የሱም ቦታ ለመውሰድ ስለምትፈልጉ ብቻ ጣት አትቀስሩ። መረጃ ካለ አቅርበኝ፣ ተጨባጭ መረጃ ካለ። በሐሜት ግን አንድም ባለስልጣን ላይ ጣት አትቀስሩ። ለምን ነው ታውቃለህ? ዛሬ ጣት ቀስረህ አንዱን ብታስነሳ ነገ እዛ ስትቀመጥ ሌላው ይቀስርብሃል። አንዱ ሲገለብጥ ምንም ሳንሰራ ዘመን ልናባክን ይሆናል። ስለዚህ በፌደራል ደረጃ የተጀመረው ሪፎርም እስከ ታች ይወርዳል። ያ ብቻ አይደለም፣ በሚቀጥለው 2 ዓመታት ነፃ ፍትሃዊ ዲሞክራሲያዊ ምርጫ በሀገራችን ይካሄዳል። የምትፈልጉትን መንግስት መርጣችሁ በአካባቢያችሁ ራሳችሁን እያስተዳደራችሁ በፌደራል ደረጃ ደግሞ ስልጣን ተጋርታችሁ የምትኖርበትን ስርዓት ለመገንባት ታግለናል። አሁንም እየሰራን ያለነው። እስከዛ ድረስ ያለውን አካባቢያዊ መንግስት መታገስ ያስፈልጋል። ሌሎቹን በመንገድ ደረጃ የተዘጉትን በድንበር ላይ ያሉ ግጭቶቹን ከወለጋም ሳይድ ከኦሮሚያም ሳይድ በደም ሰምተነዋል። ከዚህ ምን ሰማዋለን? እየሰማነው ነው፣ እንሰራበታለን። እሳት የሚለኩሱትንም እናስቆማቸዋለን። ተሳስቶ የሚጋጨው ህዝባችንም እናስታርቀዋለን። ቅድም እንዳልኩት እናንተ ሳር ሆናችሁ እኛ ውሃ ያርከፈከፈን ከሄድን ሰይጣን በምንም መልኩ እሳት ሊለኩስ አይችልም። ይሄ ነው ትልቁ ነገር መሆን ያለበት።